ይህ ታሪክ ስለ ነጭ ዱቄት ብቻ አይደለም። ይህ ታሪክ ስለ አንዲት አገር ነፍስ ነው፣ ስለ ኮሎምቢያ። ኮሎምቢያ በደቡብ አሜሪካ ሰሜናዊ ጫፍ ላይ የምትገኝ በሁለቱ ውቅያኖሶች የታቀፈች በአንዴስ ተራሮች የተከበበችና በቡና እርሻዎች የተሞላች ገነት። ነገር ግን ይህች ገነት ለግማሽ ክፍለ ዘመን በሲኦል እሳት ውስጥ ነደደች። ታሪኩን ለመጀመር ወደ 1940ዎቹ መመለስ አለብን። ዓለም በሁለተኛው የዓለም ጦርነት ተጠምዳ ሳለ ኮሎምቢያ በራሷ የደም ጎርፍ ውስጥ እየሰመጠች ነበር። ይህ ዘመን ላ ቪዮሌንሺያ የጭካኔ ዘመን በመባል ይታወቃል። በሊበራልና በኮንዘርቫቲቭ ፓርቲዎች መካከል በተነሳው የፖለቲካ ልዩነት ምክንያት ጎረቤት ጎረቤቱን የሚገደልበት፣ ገበሬዎች አንገታቸው የሚቀላበት እና ወንዞች በሬሳ የሚሞሉበት ዘመን ነበር። ከ200,000 በላይ ሰዎች በዚህ ዘመን አለቁ። በዚህ የደምና የእሳት ዘመን መሃል ታኅሳስ 1 1949 ዓመተ ምህረት ከሜዴሊን ከተማ 40 ኪሎ ሜትር ርቀት ላይ በምትገኘው ሪዮ ኔግሮ በተባለች ትንሽ እና ጭቃማ መንደር ውስጥ በአንዲት ድሃ ጎጆ ውስጥ አንድ ሕፃን ተወለደ። አባቱ አቤል ዴጌሱስ ኤስኮባር ትጉህ ግን ድሃ ገበሬ ነበር። እጆቹ በመሬት ሥራ የቆረፈዱ፣ ዐይኖቹ በድካም የደከሙ ሰው ነበር። በከብቶች እርባታና በትንሽ እርሻ ቤተሰቡን ለማስተዳደር ይጥሩ ነበር። እናቱ ሄርሚልዳ ጋቪሪያ የትምህርት ቤት መምህርት ነበረች። እሷ ጠንካራ፣ ሃይማኖተኛና ትልቅ ሕልም ያላት ሴት ነበረች። ልጆቿ ከዚህ ድህነት እንዲወጡ ትፈልግ ነበር። ሕፃኑ ሲወለድ እናቱ በጆሮ ላይ አንሾኳሽኮሸችለት። አንተ የተለየህ ነህ፣ አንተ ንጉሥ ትሆናለህ። ስሙን ፓብሎ ኤሚሊዮ ኤስኮባር ጋቪሪያ አለችው። እንግዳው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል የተከታተላችሁኝ እንደሆነና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። የኤስኮባር ቤተሰብ 7 ልጆች ነበራቸው። ቤታቸው ጠባብ ነበር። መብራት አልነበረም። የቧንቧ ውሃ የለም። ፓብሎና ወንድሙ ሮቤርቶ ጧት ተነስተው ከወንዙ ውሃ ይቀዱ ነበር። ትምህርት ቤት ለመሄድ አንድ ጥንድ ጫማ ብቻ ነበራቸው። አንዱ ጧት ሲለብሰው ሌላው ቤት ይቀራል ወይም ተራ በተራ ይለብሱ ነበር። ትምህርት ቤት ውስጥ የሀብታም ልጆች በፓብሎ ልብስና በተገደደ ጫማው ይስቁበት ነበር። የገበሬ ልጅ እያሉ ያሾፉበት ነበር። ይህ ውርደት በትንሹ ፓብሎ ልብ ውስጥ አንድ ጠንካራ ስሜት ፈጠረ። በቀል አይደለም፣ ምኞት ነው። አንድ ቀን ለጓደኞቹ እንዲህ አላቸው፣ እኔ አንድ ቀን የኮሎምቢያ ሀብታም ሰው እሆናለሁ። እናቴ እንድትለፍ አልፈልግም። ጫማ ሳይሆን ፋብሪካ ገዛላታለሁ። ጓደኞቹ ሳቁበት። እንዴት አሉት። ፓብሎ መለሰ፣ እንዴት እንደሆነ አላውቅም፣ ግን እስከ 30 ዓመቴ ሚሊዮነር ካልሆንኩ ራሴን አጠፋለሁ። ቤተሰቡ ከገጠር ወደ ሜዴሊን ከተማ ተሰደደ። ሜዴሊን የዘላለም የጸደይ ከተማ፣ ሲቲ ኦፍ ኢተርናል ስፕሪንግ። ነገር ግን ለፓብሎ ቤተሰብ የጸደይ ወቅት አልነበረም። በኢንቪጋዶ በተባለ ድሃ ሰፈር በትንሽ ቤት ውስጥ ተጨናንቀው መኖር ጀመሩ። ፓብሎ የሁለተኛ ደረጃ ትምህርቱን በሊሴዮ ሉክሬሲዮ ያራሚሎ ትምህርት ቤት ጀመረ። እሱ ብልህ ተማሪ ነበር። በተለይ በታሪክና በፖለቲካ ትምህርት ጎበዝ ነበር። ስለ አብዮተኞች፣ ስለ ቼ ጉቬራና ስለ ኮሎምቢያ ፖለቲካ ያነብ ነበር። የተማሪዎች መሪ ሆነ። የመናገር ችሎታው ልዩ ነበር። ሰዎች እሱን መስማት ይወዱ ነበር። ነገር ግን በኪሱ ውስጥ ሳንቲም አልነበረም። ረሃብ ያማል። እናቱ ሄርሚልዳ ትምህርት ቤቱ በር ላይ ቆማ ኢምፓናዳ የኮሎምቢያ ቂጣ እየሸጠች ልጆቿን ታስተምር ነበር። ፓብሎ እናቱን ሲያይ ልቡ ይደማ ነበር። ትምህርት ቤት ሀብታም አያደርገኝም ብሎ ወሰነ። በ1966 ዓመተ ምህረት ገና የ17 ዓመት ልጅ እያለ መጽሐፎቹን ወርውሮ ትምህርቱን አቋረጠ። ወደ ጎዳና ወጣ። ፓብሎና የአጎቱ ልጅ ጉስታቮ ጋቪሪያ የማይነጣጥሉ ጓደኛሞች ሆኑ። ጉስታቮ የፓብሎ አእምሮ ነበር። ፓብሎ ጉልበቱና መሪው ነበር። የመጀመሪያ ሥራቸው ምን ነበር? የውሸት የሁለተኛ ደረጃ ዲፕሎማ መስራትና መሸጥ፣ ለተማሪዎች ፈተና መስረቅ። ከዚያም ወደ ኮንትሮባንድ ገቡ። ከኢኩዌዶር ድንበር
የማልቦሮ ሲጋራዎችንና የስቴሪዮ ሬዲዮችን በድብቅ እያመጡ ይሸጡ ነበር። ነገር ግን ይህ በቂ ገንዘብ አላስገኘም። ፓብሎ አቋራጭ መንገድ ፈለገ። በሜዴሊን መቃብር ቦታዎች ውስጥ የሀብታም ሰዎች መቃብር በእብነ በረድ ድንጋይ ያጌጠ ነበር። ፓብሎና ጉስታቮ ማታ ማታ ወደ መቃብር ይገባሉ። መዶሻና መሮ ይይዛሉ። የድንጋዮቹን ስም ይፍቁታል፣ ያጸዱታል። ከዚያም ለሌላ ሀብታም ሰው በአዲስ ዋጋ ይሸጡታል። የሙታን ድንጋይ ለሕያዋን እንጀራ ሆነ ይል ነበር ፓብሎ። ይህ ሥራ ግን አሰቃቂ ነበር። ፓብሎ ከዚህ በለጠ ትልቅ ነገር ፈለገ። ወደ መኪና ስርቆት ተሸጋገሩ። በተለይ ሬኖልት 4 ወይም ሬኖልት 4 የተባለችውን መኪና መስረቅ ጀመሩ። መኪናውን ይሰርቃሉ፣ ይበታትኑታል እና በመለዋወጃነት ይሸጡታል። ወይም ደግሞ ለባለቤቱ ደውለው መኪናህን ከፈለክ ገንዘብ ክፈል ይሉታል። ፓብሎ በዚህ ጊዜ ኤል ዶክተር የሚል ቅጽል ስም አገኘ። ምክንያቱም የመኪናን ሞተር ልክ እንደ ዶክተር ቀዶ ይጠግንና ይለዋወጥ ስለነበር። በ1970ዎቹ መጀመሪያ ላይ ፓብሎ በሜዴሊን ታዋቂ ሆነ። ብዙ ወጣቶች በዙሪያው ተሰባሰቡ። እሱ መሪያቸው ሆነ። ነገር ግን ፓብሎን ወደ ጨካኝ ወንጀለኝነት የለወጠው አንድ ክስተት ነበር፤ ጠለፋ። በሜዴሊን አንድ ሀብታምና የተጠላ የኢንዱስትሪ ባለቤት ነበር። ስሙ ዲዬጎ ኢቻቫሪያ። ሠራተኞቹን የሚበድል፣ መሬት የሚቀማ ሰው። ፓብሎና ቡድኑ ይህንን ሰው ጠለፉት። ቤተሰቦቹን ገንዘብ ጠየቁ። ቤተሰቡ ግን ለመክፈል ዘገየ ወይም እምቢ አለ። ፓብሎ አልጠበቀም። ዲዬጎ ኢቻቫሪያ ተገደለ። አስከሬኑ በቆሻሻ መጣያ ተገኘ። የሚገርመው ነገር የሜዴሊን ድሆች ይህንን ሲሰሙ አላዘኑም። ጨካኙ ሞተ ብለው ተደሰቱ። ፓብሎ በድሆች ዘንድ እንደ ጀግና መታየት ጀመረ። ለእኛ ተበቀለልን አሉ። ይህ ለፓብሎ ትልቅ ትምህርት ነበር። ሕዝቡን ከጎንህ ካሰለፍክ ወንጀልህ እንደ ጽድቅ ይቆጠራል። በ22 ዓመቱ ፓብሎ ኤስኮባር የመጀመሪያውን $1,000,000 አገኘ። ቤተሰቡን ከኢንቪጋዶ አውጥቶ ወደ ትልቅ ቤት ወሰደ። ለእናቱ መኪና ገዛላት። ነገር ግን ይህ ሁሉ ገና መግቢያ ነበር። የሲጋራና የመኪና ስርቆት ገንዘብ ከፊት ለፊቱ ካለው ነጭ ወርቅ ጋር ሲነጻጸር ሳንቲም ነበር። በአንዲት ተራራማ የደቡብ አሜሪካ ሀገር አዲስና አደገኛ ቅጠል እየተቀገለ ነበር። ኮካ። 1974 ዓመተ ምህረት በደቡብ አሜሪካ ተራሮች ላይ አንድ አዲስ ንፋስ እየነፈሰ ነበር። በአሜሪካ በተለይም በማያሚና በኒውዮርክ የዲስኮ ሙዚቃ እየተሰማ ሰዎች በጭፈራ ቤቶች ውስጥ ያደሩ ነበር። ሀብታሞች፣ አርቲስቶችና ነጋዴዎች አዲስ አይነት መዝናኛ ይፈልጉ ነበር። መጠጥ ያደክማል፣ ማሪዋና ያስተኛል። እነሱ የፈለጉት ጉልበት የሚሰጥ እንቅልፍ የሚነሳና ደም የሚያሞቅ ነገር ነበር። ዓለም ኮካይንን ለማወቅ ተዘጋጀች። በዚህ ጊዜ ፓብሎ ኤስኮባር በሜዴሊን ከተማ ውስጥ አንድ ታዋቂ የኮንትሮባንድ ነጋዴ ነበር። ኤል ፓትሮን አለቃው የተባለ መጠራት ጀምሮ ነበር። አንድ ቀን አንድ እንግዳ ሰው ወደ ፓብሎ መጣ። ይህ ሰው ስሙ ማቲዮ ይባላል። ቅጽል ስሙ ግን ላኩካራቻ በረሮ ነበር። ኩካራቻ ከፔሩ የመጣ የኬሚስትሪ ባለሙያ ነበር። በኪስ ውስጥ አንድ ትንሽ የፕላስቲክ ከረጢት ይዞ ነበር። በውስጡ ነጭ ዱቄት ነበረበት። ኩካራቻ ለፓብሎ እንዲህ አለው፣ ፓብሎ፣ አንተ ሲጋራና ሬዲዮ በመሸጥ ጊዜህን ታባክናለህ። ይህንን ይህ ከወርቅ ይበልጣል። በአሜሪካ ያሉት ግሪንጎች ለዚህ 1 ግራም $100 ይከፍላሉ። እኛ ግን በ10 እንሰራዋለን። ፓብሎ ዱቄቱን አየ፣ አላመነም። ነገር ግን ኩካራቻ ቀጠለ፣ የሚያስፈልገን የጭነት መኪናና ድፍረት ብቻ ነው። የኮካ ቅጠል በፔሩና በቦሊቪያ እንደ ሳር ይበቅላል። ፓብሎና ጉስታቮ ተያያዩ። በዚያች ቅጽበት የፓብሎ አይምሮ ሂሳብ ይሰላ ነበር። አደጋው ከባድ ነው፣ ግን ትርፉ እብደት ነው። ፓብሎ ወሰነ። ወደ ፔሩ እንሄዳለን አለ። ፓብሎ፣ ጉስታቮና ኩካራቻ በአሮጌ የጭነት መኪና ተሳፍረው ከኮሎምቢያ ወደ ደቡብ ወደ ኢኩዌዶር አቋርጠው ወደ ፔሩ ተጓዙ። መንገዱ አስቸጋሪ ነበር። በአንዲስ ተራሮች ጠመዝማዛ መንገዶች ላይ ለቀናት ነዱ።
ፔሩ ሲደርሱ የኮካ ማሳዎችን አዩ። ገበሬዎች ቅጠሉን እየቀቀሉ ወደ ኮካ ፔስት ያልተጣራ ኮካይን ይቀይሩት ነበር። ፓብሎ 15 ኪሎ ኮካ ፔስት ገዛ። በጭነት መኪናው ጎማ ውስጥ ደበቁት። ወደ ኮሎምቢያ ሲመለሱ ድንበር ላይ ፖሊሶች አስቆሟቸው። ፓብሎ ልቡ መምታት ጀመረ፣ ግን ፊቱ ምንም አላሳየም። ለፖሊሱ ፈገግ አለ። ወንድሜ ይህንን ለቡናና ለምሳ ያዝ ብሎ ጥቂት ዶላሮችን ፔሶስን ሰጠው። ፖሊሱ ገንዘቡን ተቀበለ። መልካም ጉዞ ብሎ አሳለፋቸው። ፓብሎ የመጀመሪያውን የኮካይን ትምህርት ተማረ። ሁሉም ሰው ዋጋ አለው። ሜዴሊን እንደደረሱ ኩካራቻ በትንሽ ላብራቶሪ በአንድ ተራ ቤት ማድቤት ውስጥ ፔስቱን አጣራው። ንጹሕ ኮካይን ሆነ። ፓብሎ ይህንን ኮካይን ለመጀመሪያ ጊዜ ሲሸተው ያገኘው ትርፍ ከ3 ዓመት የሲጋራ ንግድ ይበልጥ ነበር። በቃ መንገዱ ይሄ ነው አለ ፓብሎ። ፓብሎ የጭነት መኪናውን ተወ። ትንንሽ ሬኖልድ 4 የሚባሉ መኪኖችን ገዛ። እነዚህ መኪኖች በኮሎምቢያ የተለመዱ ስለሆኑ ፖሊስ አይጠራጠራቸውም። በመኪናዎቹ ስር፣ በበሮቹ ውስጥ እና በጣሪያ ውስጥ ኮካይን ይደብቅ ነበር። ንግዱ እያደገ ሲሄድ ፓብሎ የራሱን ሰዎች መቅጠር ጀመረ። የአክስቱ ልጆች፣ የሰፈሩ ልጆች እና ድሃ ወጣቶች ሁሉም ለእሱ ለመስራት ይረባረቡ ነበር። ምክንያቱም ፓብሎ ደሞዝ የሚከፍለው በዶላር ነበር። ነገር ግን ንግዱ ሲሰፋ አደጋውም አደገ። በ1976 ዓ.ም ፓብሎና ጉስታቮ ከኢኳዶር ድንበር 39 ኪሎ ኮካይን ይዘው ሲመለሱ የኮሎምቢያ የደህንነት ፖሊሶች ዲኤኤስ ያዟቸው። ይህ ለፓብሎ የመጨረሻው ሊሆን ይችል ነበር። እስር ቤት ገቡ። ፎቶ ተነሱ። የታዋቂው የፓብሎ ፈገግታ ያለበት የመግሻት ፎቶ የተነሳው እዚህ ነው። ዳኛ ፊት ቀረቡ። ዳኛው ጠንካራ ሰው ነበር። ፓብሎን ሊያስረው ወሰነ። ፓብሎ ግን አልተደናገጠም። ጠበቃ አላቆመም። ራሱ ተከራከረ። ግን ክርክሩ በሕግ ሳይሆን በጉልበት ነበር። ፓብሎ የዳኛውን ስም፣ የሚስቱን ስም፣ ልጆቹ የት ትምህርት ቤት እንደሚማሩ አጥንቶ ነበር። ለዳኛው በምስጢር መልእክት ላከ። ክቡር ዳኛ፣ እኔ ሀብታም ሰው ነኝ። ቤተሰብህን መርዳት እችላለሁ። ብር ከፈለክ ሙሰድ። እምቢ ካልክ ግን ልጆችህ ትምህርት ቤት አይደርሱም። ዳኛው ፈራ። ጉዳዩ በመረጃ እጥረት ተዘጋ። ፓብሎና ጉስታቮ በነጻ ተለቀቁ። ከሳምንት በኋላ ፓብሎን የያዙት 2 የደህንነት ፖሊሶች መንገድ ላይ ሞተው ተገኙ። ይህ ለሁሉም የኮሎምቢያ ፖሊሶች ግልጽ ማስጠንቀቂያ ነበር። ፓብሎ ኤስኮባር አዲስ ሕግ አወጣ። ይህ ሕግ በኮሎምቢያ ሕገ መንግሥት ላይ አልተጻፈም፣ ነገር ግን ከሕገ መንግሥቱ በላይ ኃይለኛ ነበር። ፕላታ ኦ ፕሎሞ ትርጉሙ ቀላልና ጨካኝ ነው። ብር ወይስ እርሳስ? ጥይት። ፓብሎ አንድ ፖሊስ ወይም የመንግሥት ባለሥልጣን ፊት ሲቆም 2 ምርጫ ይሰጠዋል። ብር፣ ይህንን ቦርሳ ወይም ሻንጣ ሙሉ ዶላር ተቀበል። ዐይንህን ጨፍን። እኔ ሳልፍ አትየኝ። ሕይወትህ ይቀየራል። ለልጆችህ ቤት ትሠራለህ። ሀብታም ትሆናለህ። እርሳስ፣ እምቢ ቃልክ አንተ ቅዱስ ሰው ነህ ማለት ነው። ግን በኮሎምቢያ ለቅዱሳን ቦታ የለም። አንተ ትሞታለህ። እናትህ ትሞታለች። አባትህ ይሞታል። ሚስትህና ልጆችህ ይሞታሉ። ውሻህና ድመትህ ሳይቀሩ ይገደላሉ። ዘርህ ከምድር ይጠፋል። ማንም ሰው እርሳስን አልመረጠም። ሁሉም ብርን መረጡ። በዚህ ዘዴ ፓብሎ ኤስኮባር መንግሥትን ገዛው። የድንበር ጠባቂዎች የፓብሎ መኪና ሲያልፍ ሰላምታ ይሰጣሉ። የኤርፖርት ተቆጣጣሪዎች የፓብሎ አውሮፕላን ሲያርፍ ሻንጣውን ይሸከማሉ። ፖሊሶች ለፓብሎ ጥበቃ ያደርጋሉ። አሁን ፓብሎ በኮሎምቢያ ውስጥ የሚነካው አልነበረም። መንገዱ ጠርቷል። ነገር ግን የኮካይን ፍላጎት በአሜሪካ ሰማይ እየነካ ነበር። በትናንሽ መኪና ማመላለስ ጊዜ ማባከን ሆነ። ፓብሎ ትልቅ አሰብ ጀመረ። ለምን በአውሮፕላን አላጓጉዝም? በዚህ ጊዜ ነው አንድ እብድ የሚመስል ጆን ሌኖንን የሚወድ ጀርመናዊ ኮሎምቢያዊ ወደ ፓብሎ ሕይወት የገባው፣ ካርሎስ ሌደር። ይህ ሰው የፓብሎን ንግድ ወደ ኢንዱስትሪ ሊቀይረው ነበር። 1978 ዓመተ ምህረት ማያሚ ፍሎሪዳ። ፀሐያማ፣ ውብና የሀብታሞች መጫወቻ። በዲስኮ ክለቦች ውስጥ ሙዚቃ ይጮኻል። ሰዎች ይጨፍራሉ።
ነገር ግን ሁሉም ሰው የሚፈልገው አንድ ነገር ነበር፤ ኮኬይን። ፍላጎቱ ከመብዛቱ የተነሳ በኮሎምቢያ የሚመረተው ኮኬይን በቂ አልነበረም። አዘዋዋሪዎች በሻንጣ በጫማና በሆዳቸው ውስጥ እየደበቁ ያመጡ ነበር። ግን ይህ በቂ አልነበረም። ፓብሎ ኤስኮባር ይህንን ተረዳ። በችርቻሮ መነገድ ሰለቸኝ፣ በጅምላ መላክ አለብን አለ። በሜዴሊን በአንድ ሀብታም ቪላ ውስጥ ታላላቅ የወንጀል አለቆች ተሰበሰቡ። ኦቾዋ ወንድማሞቾች ጆርጅ፣ ሁዋን ዳቪድ፣ ፋቢዮ፣ ከታላቅና ክቡር ቤተሰብ የመጡ ፈረስ አርቢዎችና የተደራጁ ነጋዴዎች። እነሱ የካርቴሉ ፖለቲከኞች ነበሩ። ሆሴ ጎንዛሎ ሮድሪጌዝ ጋቻ ኤል ሜክሲካኖ፣ በኤሜራልድ ንግድ የከበረ ጨካኝ፣ ጦር ወዳድና የሜክሲኮ ባህል አድናቂ። እሱ የካርቴሉ ጦር ሚኒስትር ነበር። ካርሎስ ሌደር፣ የጀርመንና የኮሎምቢያ ቅልቅል ሜቲዞ፣ የአዶልፍ ሂትለር አድናቂ፣ ጆን ሌነንን የሚወድ እንግሊዘኛ አቃልጥፎ የሚናገርና አውሮፕላን ማብረር የሚችል እብድ። እሱ የካርቴሉ ትራንስፖርት ሚኒስትር ነበር። ፓብሎ ኤስኮባር የሁሉም አለቃ፣ አስተራቂ፣ መሪና ፊት አውራሪ። እነዚህ ሰዎች እጃቸውን ተጨባበጡ። የሜዴሊን ካርቴል ተመሠረተ። መርህ: አንተ ማምረት፣ አንተ ማጓጓዝ፣ አንተ መሸጥ። ትርፉን እንካፈላለን። ኮኬይንን ወደ አሜሪካ ለማስገባት ትልቁ እንቅፋት እርገት ነበር። ትንንሽ አውሮፕላኖች ከኮሎምቢያ ተነስተው ማያሚ ድረስ በአንድ ጊዜ መብረር አይችሉም። ነዳጅ መሙላት አለባቸው። ካርሎስ ሌደር መፍትሄ ያገኘ። በባሃማስ ደሴቶች ባሃማስ ከአሜሪካ ፍሎሪዳ በ200 ማይል ርቀት ላይ ኖርማንስኪ የተባለች አንዲት ትንሽ ደሴት ነበረች። ካርሎስ ወደዚያ ሄደ። ደሴቷን ከነዋሪዎቿና ከባለቤቶቹ ላይ በጉልበትና በገንዘብ ተቀበለ። ነዋሪዎቹን አባረረ። ኖርማንስኪ የካርቴሉ የግል ጦር ሰፈር ቤዝ ሆነች። የአውሮፕላን ማረፊያውን አስረዘመ፣ ለጄት አውሮፕላኖች እንዲሆን። ግዙፍ ራዳር ተከለ። በጀርመን ዶበርማን ውሾችና በታጠቁ ወታደሮች ደሴቷን አስጠበቀ። አሰራሩ ቀላል ነበር። ከኮሎምቢያ የሚነሱ አውሮፕላኖች ኮኬይን ጭነው ኖርማንስኪ ያርፋሉ። እዚያ ነዳጅ ይሞላሉ። ወይም ኮኬይኑን ወደ ትንንሽ ፈጣን ጀልባዎች ስፒድ ቦትስ ይጭኑና ማታ ማታ ወደ ማያሚ የባህር ዳርቻ ያደርሱታል። አሜሪካውያን ራዳሮች ግራ ገባቸው። በመቶዎች የሚቆጠሩ አውሮፕላኖች ልክ እንደ ወፍ ወደ ፍሎሪዳ ይገባሉ። የት እንደሚያርፉ አይታወቅም። ፖሊስ ሊይዛቸው አይችልም። ካርሎስ ሌደር በደሴቱ ላይ እንደ ንጉሥ ይኖር ነበር። ዛሬ እኔ የባሃማስ ንጉሥ ነኝ ይል ነበር። በ1979 እና 1980 ዓመተ ምህረት የሜዴሊን ካርቴል አሜሪካን ወረረ። በቀን እስከ 15 ቶን ኮኬይን ይገባ ነበር። የኮኬይን ዋጋ ቀነሰ፣ ጥራቱ ጨመረ። ሁሉም ሰው መጠቀም ጀመረ። የፊልም ተዋናያን፣ የባንክ ሠራተኞች፣ ፖለቲከኞች። ፓብሎ ኤስኮባር በገንዘብ ሰከረ። የሚቀበለው ገንዘብ ካሽ በብዛት የአሜሪካ ዶላር ነበር። በየሳምንቱ $420 ሚሊዮን ትርፍ ያገኝ ነበር። ይህንን ሁሉ በረከት የት ያድርጉት? የስዊዝ ባንኮች ሞሉባቸው። በሜዴሊን ውስጥ ካሌታ የሚባሉ ምስጢራዊ ጉድጓዶች በየቤቱ ተቆፈሩ። ግድግዳ ውስጥ፣ ጣሪያ ላይ፣ መሬት ስር ገንዘብ ተደብቆ ነበር። በየዓመቱ 10% የሚሆነው ገንዘብ ወደ $2 ቢሊዮን ይባክን ነበር። አይጥ ይበላዋል፣ ውሃ ያበሰብሰው ነበር። ፓብሎ ግን ችግር የለውም ይል ነበር። አንድ ታዋቂ ታሪክ አለ። ፓብሎ ከተራራ ላይ ሲሸሽ ልጁ ማኑዌላ በርዳት። እሳት ለማከታተል እንጨት ስላልነበረ ፓብሎ ከቦርሳው $2 ሚሊዮን አውጥቶ አቃተለው፣ ልጁን ለማሞቅ። ለፓብሎ ገንዘብ እንደ ወረቀት ነበር። ፓብሎ ገንዘብ ብቻ አልነበረውም፣ ኃይልም ነበረው። በፑርቶ ትሪዩንፎ ከሜዴሊን ወጣ ብሎ 7500 ሄክታር መሬት ገዛ። ሃሲየንዳ ናፖሌስ። ይህ ቤት አልነበረም፣ ከተማ ነበር። 6 የመዋኛ ገንዳዎች፣ የራሱ ነዳጅ ማደያ፣ 27 ሰው ሠራሽ ሐይቆች፣ የበሬ መዋጊያ ሜዳ። ነገር ግን ከሁሉም በላይ ፓብሎ የፈለገው አንድ ነገር ነበር፣ እንስሳት። እኔ ኖህ መሆን እፈልጋለሁ አለ። ከአሜሪካና ከአፍሪካ ዝሆኖች፣ ቀጭኔዎች፣ ሰጎኖች፣ አውራሪሶችና ግመሎች በመርከብና በአውሮፕላን አስመጣ።
ከነዚህ መካከል 4 ጉማሬዎች ወይም ሂፖስ፣ 1 ወንድ እና 3 ሴት ነበሩ። ፓብሎ እነዚህን እንስሳት ይወዳቸው ነበር። በናፖሊስ ሐይቅ ውስጥ በነጻነት እንዲኖሩ ለቀቃቸው። ዛሬ እነዚህ 4 ጉማሬዎች ተራብተው ከ100 በላይ ሆነዋል። የኮሎምቢያ መንግሥት ችግር ሆነዋል። የናፖሊስ መግቢያ በር ላይ ፓብሎ ታሪክ የሠራበትን የመጀመሪያዋን ኮኬይን ያጓጓዘችበትን ፓይፐር የተባለችውን አውሮፕላን ሰቀላት። ይህ ለመንግሥትና ለፖሊስ የተላለፈ መልእክት ነበር። እዩኝ፣ እኔ አደንዛዥ ዕፅ አዘዋዋሪ ነኝ፣ እናም ማንም ሊነካኝ አይችልም። ፓብሎ በየሳምንቱ መጨረሻ ጓደኞቹን፣ ፖለቲከኞችን እና የእግር ኳስ ተጫዋቾችን እየጠራ በናፖሊስ ግብዣ ያደርግ ነበር። ነገር ግን ፓብሎ በልቡ ውስጥ ባዶነት ይሰማው ነበር። ገንዘብ አለኝ፣ ኃይል አለኝ፣ ግን ሰዎች ያከብሩኛል ወይስ ይፈሩኛል? እሱ የሚፈልገው ክብር ነበር፣ እንደ ፕሬዚዳንት መከበር። እናም ፓብሎ ኤስኮባር በሕይወቱ ትልቁንና ገዳይ የሆነውን ስህተት ለመሥራት ወሰነ፣ ወደ ፖለቲካ መግባት። 1982 ዓመተ ምህረት ፓብሎ ኤስኮባር በገንዘብ ተራራ ላይ ተቀምጦ ነበር። ነገር ግን ገንዘብ የማይገዛው አንድ ነገር ፈለገ፣ ክብር። የልጅነት ሕልሙን አስታወሰ። የኮሎምቢያ ፕሬዚዳንት ሆናለሁ። ፓብሎ ስልጣዊውን እርምጃ ወሰደ። ገንዘቡን ወስዶ ወደ ሜዴሊን ድሃ ሰፈሮች ባሪዮስ ወረደ። በዚያን ጊዜ በሜዴሊን ውስጥ ሰዎች በቆሻሻ መጣያ ቦታ፣ በካርቶን ቤት ውስጥ ያለ መብራትና ውሃ ይኖሩ ነበር። መንግሥት አይቷቸው አያውቅም። ፓብሎ ወደ እነሱ ሄደ። እኔ የእናንተ ልጅ ነኝ አላቸው። ፕሮጀክት ጀመረ። ሜዴሊን ያለ ድሆች መንደር፣ ሜዴሊን ሲን ቱጉሪዮስ። 1000 የሚሆኑ ዘመናዊ የጡብ ቤቶችን ሰርቶ ለድሆች በነጻ አደለ። መንገዶችን አስፋልት አደረገ። ትምህርት ቤቶችንና ሆስፒታሎችን አደሰ። በማታ ማታ 70 የእግር ኳስ ሜዳዎችን አስገነብቶ መብራት አበራ። ራሱ ሄዶ ከልጆች ጋር ይጫወት ነበር። ሕዝቡ አበደለት። ፓብሎ ኤስኮባር የድሆች አባት ነው አሉ። ሮቢን ሁድ አሉት። ሰዎች የፓብሎን ፎቶ ከኢየሱስ ክርስቶስ ምስል ጎን ይሰቅሉት ጀመር። ካህናት በቤተ ክርስቲያን ስለሱ ይሰብኩ ነበር። ፓብሎ በሜዴሊን ጎዳናዎች ሲሄድ ሰዎች አበባ ይበትኑለት ነበር። እሱ አደንዛዥ ከውተዝድም ዘዋሪ መሆኑን ያውቁ ነበር። አዎ፣ ግን ግድ አልነበራቸውም። መንግሥት ምን አደረገልን? ፓብሎ ግን ቤት ሰጠን ይሉ ነበር። በሕዝቡ ፍቅር የተገፋፋው ፓብሎ ለኮሎምቢያ ተወካዮች ምክር ቤት ኮንግረስ ለመወዳደር ወሰነ። አዲሱ ሊበራሊዝም ኒው ሊበራሊዝም ከተባለ ፓርቲ ጋር ተከላከለ። መፈክሩ ከሕዝቡ ጋር የሚል ነበር። በምርጫ ቅስቀሳ ወቅት ልክ እንደ አሜሪካ ፖለቲከኞች ሕፃናትን እየሳመ ንግግር እያደረገ ይዞር ነበር። አሸነፈ። 1982 ዓመተ ምህረት ፓብሎ ኤስኮባር የዓለም ትልቁ ወንጀለኛ የክብር ምክር ቤት አባል ሆኖ በኮሎምቢያ ፓርላማ ወንበር ላይ ተቀመጠ። ይህ ለፓብሎ የሕይወቱ ትልቁ ድል ነበር። ክብር። አሁን ማንም ወንጀለኛ ሊለው አይችልም። ክቡር ሚኒስትር ነው። ጥበቃ። በኮሎምቢያ ሕግ መሠረት የፓርላማ አባል ያለመከሰስ መብት አለው። አሜሪካ ልትነካው አትችልም። ቪዛ አግኝቶ ወደ አሜሪካ ወደ ዋይት ሃውስ ደጃፍ ሄዶ ልጁን ይዞ ፎቶ ተነሳ። ፓብሎ አሸነፈ። ነገር ግን በፓርላማው ውስጥ አንድ ሰው በዝምታ ይመለከተው ነበር። አንድ ወጣት ቀጭንና መነጽር ያደረገ ሰው፣ የፍትሕ ሚኒስትሩ ሮድሪጎ ላራ ቦኒያ። ሮድሪጎ ላራ ቦኒያ ፓብሎን ሲመለከት ወንጀልን እንጂ ጀግንነትን አላየም። ይህ ሰው አደገኛ ነው፣ ፓርላማውን በቆሻሻ ገንዘብ እየበቀለው ነው ብሎ አመነ። አንድ ቀን በፓርላማ ስብሰባ ላይ ላራ ቦኒያ እጁን አወጣ፣ ማይክሮፎኑን ያዘ፣ እናም ማንም ያልደፈረውን ተናገረ። ጣቱን ወደ ፓብሎ ኤስኮባር ቀሰረ። ክብራትና ክብራን፣ እዚህ መሃላችን አንድ ነፍሰ ገዳይ ተቀምጧል። ይህ ሰው ፖለቲከኛ አይደለም። ይህ ሰው አደንዛዥ ዕፅ አዘዋዋሪ ነው። እጁ በንጹሐን ደም ተጨማልቋል። ፓርላማው ጸጥ አለ። ፓብሎ በንዴት ቀላ። ላራ ቦኒያ አልቆመም። አንድ ማስረጃ ወጣ። በ1976 ዓመተ ምህረት
ፓብሎ በኮኬን ንግድ ተጠርጥሮ ሲታሰር የተነሳው የፖሊስ ፎቶ መግሻት ነበር። ፓብሎ ፈገግ ብሎ የሚታይበት ፎቶ። ይህ ፎቶ በጋዜጣ ታተመ፣ በቲቪ ታየ። የፓብሎ ጭምብል ወደቀ። ሮቢን ሁድ ተብሎ የሚታሰበው ሰው ወንጀለኛ መሆኑ ተረጋገጠ። ፓርቲው ፓብሎን አባረረው። ከአሜሪካ ቪዛው ተሰረዘ። ያለመከሰስ መብቱ ተነጠቀ። ፓብሎ ከፓርላማ በውርደት ተባረረ። ፓብሎ ወደ ሜዴሊን ተመለሰ። ልቡ በበቀል ተሞልቶ ነበር። ይህ ሰው ላራቦኒያ ሕይወቴን አበላሸው፣ ዋጋ ይከፍላል አለ። ላራቦኒያ አደጋ እንዳለበት ያውቅ ነበር። መንግሥት ወደ ቼኮስሎቫኪያ በአምባሳደርነት ሊልከው ወስኖ ነበር። ነገ እሄዳለሁ ብሎ አስቦ ነበር። ሚያዝያ 30 1984 ምሽት ላይ ቦጎታ። ላራቦኒያ በመርሴዲስ መኪናው ወደ ቤቱ ይሄደ ነበር። በትራፊክ መብራት ሲቆም አንድ ሞተር ቢስክሌት ያማሃ ተጠጋ። በላዩ ላይ 2 ወጣቶች ነበሩ። አንደኛው ማክ-10 የተባለ አውቶማቲክ ጠመንጃ አወጣ። የመኪናው መስታወት ረገፈ። ላራቦኒያ በ7 ጥይት ተመትቶ በቦታው ሞተ። ይህ ግድያ ኮሎምቢያን ቀየራት። እስከዚያ ቀን ድረስ አዘዋዋሪዎች እርስ በርስ ይገዳደሉ ነበር። አሁን ግን የአገሪቱን ሚኒስትር ገደሉ። የኮሎምቢያ ፕሬዝዳንት ቤሊሳሪዮ ቤታንኩር በላራቦኒያ የቀብር ሥነ ሥርዓት ላይ ቆመው አለቀሱ። እናም አንድ ቃል ኪዳን ገቡ። ከእንግዲህ ድርድር የለም። ይህንን ሰውና አጋሮቹ እናድናቸዋለን። እናም አሳልፈን እንሰጣቸዋለን። ኤክስትራዳይት። ፓብሎ ይህንን ቃል ሲሰማ ደነገጠ። ኤክስትራዲሽን ማለት በኮሎምቢያ ተይዞ በአውሮፕላን ተጭኖ ወደ አሜሪካ ፍርድ ቤት መላክ ማለት ነው። ለፓብሎ ይህ ከሞት ይከፋል። በኮሎምቢያ እስር ቤት ፓብሎ ንጉሥ ነው። ስልክ ይደውላል፣ ያዛል፣ ይበላል፣ ይጠጣል። በአሜሪካ እስር ቤት ማንም አያውቀውም። እንግሊዝኛ አይችልም። በትንሽ ክፍል ውስጥ ለብቻው ይበሰብሳል። ፓብሎ አንድ ታዋቂ መፈክር አወጣ። በአሜሪካ እስር ቤት ከመኖር በኮሎምቢያ መቃብር መተኛት ይሻላል። ቤተር ኤ ግሬቭ ኢን ኮሎምቢያ ዳን ኤ ሴል ኢን ዘ ዩኤስ። እናም ፓብሎ አሜሪካንና የኮሎምቢያን መንግሥት ለማንበርከክ በዓለም ታሪክ ታይቶ የማይታወቅ የሽብር ጦርነት ቶታል ዋር አወጀ። ናርኮ ቴሮሪዝም ተጀመረ። 1985 ዓመተ ምህረት ፓብሎ ኤስኮባር አውሬ ሆኖ ነበር። ኤክስትራዲሽን አሳልፎ መስጠት የሚለውን ሕግ ለማስቆም ኮሎምቢያን ወደ ሲኦል ቀየራት። እሱ ሎስ ኤክስትራዲታብልስ ተላልፈው የሚሰጡት የሚባል ቡድን አቋቋመ። መፈክራቸው ቀላል ነበር። ኤክስትራዲሽንን የምትደግፉ ከሆነ እንገድላችኋለን። በሜዴሊንና በቦጎታ ጎዳናዎች ላይ ደም እንደ ውሃ ፈሰሰ። ፓብሎ ለከተማው ወጣቶች ሲካሪዮስ አንድ አዋጅ አወጣ። ለእያንዳንዱ የሞተ ፖሊስ $1000 ወደ 2 ሚሊዮን ፔሶ እከፍላለሁ። ወጣቶች ፖሊሶችን ማደን ጀመሩ። በትራፊክ መብራት፣ በሱቅ፣ በቤታቸው በር ላይ ፖሊሶች በየቀኑ ይገደሉ ነበር። በአንድ ዓመት ውስጥ ብቻ ከ500 በላይ ፖሊሶች ተገደሉ። ፖሊስ መሆን የሞት ፍርድ ሆነ። ዳኞች ፍርድ መስጠት ፈሩ። ጋዜጠኞች መጻፍ ፈሩ። ነገር ግን ፓብሎ ከዚህም የከፋ ዕቅድ ነበረው፤ የጠቅላይ ፍርድ ቤት ዳኞችን ለማጥፋት። ፓብሎ M9 ከተባለ የግራ ክንፍ አማጽያን ቡድን ጋር ተገናኘ። M9 የኮሚኒስት አብዮተኞች ነበሩ። ከፓብሎ ጋር የሚያገናኛቸው ነገር አልነበረም፣ ከአንድ ነገር በስተቀር የመንግሥት ጠላት መሆናቸው። ፓብሎ ለአማጽያኑ መሪዎች $2 ሚሊዮን መሳሪያ ሰጣቸው። የፍትል ቤተ መንግሥቱን ወረሩ። እኔን የሚመለከቱ የኤክስትራዲሽን ፋይሎችን አቃጥሉ፣ ሌላው የእናንተ ጉዳይ ነው አላቸው። ህዳር 6 ቀን ረቡዕ ጠዋት ቦጎታ 35 የታጠቁ የM9 አማጽያን ታንክና መትረየስ ይዘው የፍትል ቤተ መንግሥቱን ተቆጣጠሩ። 300 ሰዎችን፣ ዳኞችና ሠራተኞችን አገጡ። መንግሥት አልተደራረበም። ጦር ሰራዊቱን ታንኮችን ጨምሮ ላከ። ለ28 ሰዓታት በቦጎታ መሃል ጦርነት ሆነ። ታንኮች የቤተ መንግሥቱን በር ሰበሩ። ሕንፃው በእሳት ተያያዘ። ውጤቱ አስከፊ ነበር። ከ100 በላይ ሰዎች ሞቱ። 11 የጠቅላይ ፍርድ ቤት ዳኞች ተገደሉ። ሕንፃው ወደመ። እናም የፓብሎ ዕቅድ ተሳካ።
እሱን የሚመለከቱ የኤክስትራዲሽን ፋይሎች በሙሉ በእሳት ጋዩ። ይህ ድርጊት ፓብሎ ምን ያህል ርቀት መሄድ እንደሚችል አሳየ። እሱ ተራ ወንጀለኛ አልነበረም። እሱ መንግሥትን የሚገዳደር ጦር ነበር። ፓብሎን በብዕር የሚዋጋ አንድ ጀግና ጋዜጠኛ ነበር፣ ጊሌርሞ ካኖ፣ የኤል ኤስፔክታዶር ጋዜጣ ዋና አዘጋጅ። ጊሌርሞ ካኖ ስለ ፓብሎ ወንጀሎች በየቀኑ ይጽፍ ነበር። ኮሎምቢያ በአደንዛዥ ዕፅ አዘዋዋሪዎች መገዛት የለባትም ይል ነበር። ፓብሎ አስጠነቀቀው። ካኖ ግን አልቆመም። ታኅሳስ 17 1986 ካኖ ከሥራ ወጥቶ ወደ ቤቱ ሲሄድ በሞተር ቢሲክሌት ከመቱ ነፍሰ ገዳዮች ጋር ተገናኘ። ተተኩሶ ሞተ። ፓብሎ በዚህ አላበቃም። የጋዜጣውን ሕንፃ በቦምብ አፈራረሰው። ፓብሎ አሁን የሚፈልገው ፕሬዝዳንቱን ነበር። በ1989 ምርጫ ሴሳር ጋቪሪያ የተባለ እጩ ፓብሎን አጠፋለሁ፣ ወደ አሜሪካ እልከዋለሁ ብሎ ይፎክር ነበር። ፓብሎ እሱን ለመግደል ወሰነ። ህዳር 27 1989 ጋቪሪያ በአቪያንካ 203 አውሮፕላን ከቦጎታ ወደ ካሊ ሊሄድ እንደሆነ መረጃ ደረሰው። ፓብሎ ሰዎች ቦምብ አዘጋጁ። ቦምቡን በአንድ ምስኪን ወጣት እጅ ሰጡት። ወጣቱ ቦምብ መሆኑን አያውቅም ነበር። ይህንን የድምፅ መቅጃ ለአውሮፕላኑ ውስጥ ላሉ ሰዎች አሰማ። ቁልፉን ስትጫን ይቀዳል ብለው አታለሉት። አውሮፕላኑ አየር ላይ ወጣ። ልጁ ማብሪያውን ተጫነ። ቦም! አውሮፕላኑ በ13,000 ጫማ ከፍታ ላይ ፈነዳ። እሳት ሆነ። 107 ሰዎች፣ ተሳፋሪዎች እና ሠራተኞች በሙሉ ሞቱ። ፍርስራሹ በመሬት ላይ ዘነበ። ከሟቾቹ መካከል 2 አሜሪካውያን ነበሩ። ነገር ግን ኢላማው ሴሳር ጋቪሪያ በአውሮፕላን ውስጥ አልነበረም። የደህንነት አማካሪዎቹ አደጋ አለ ብለው ጉዞውን አስቆመውት ነበር። ፓብሎ 107 ንጹሐን ሰዎችን ገደለ፣ ግን ጠላቱን ስቶ ነበር። ይህ ስህተት የፓብሎን መቃብር ቆፍረው። እስከ ዛሬ ፓብሎን እንደ ችግር የምታየው አሜሪካ አሁን እንደ አሸባሪ አየችው። ፕሬዚዳንት ጆርጅ ቡሽ ሲኒየር ፓብሎ ኤስኮባር የብሔራዊ ደህንነት ስጋት ናሽናል ሴኩሪቲ ትሬት እንደሆነ አወጁ። ልዩ ኃይል ዴልታ ፎርስ፣ ሲአይኤ እና ዲኢኤ ወደ ኮሎምቢያ ጎረፉ። የቴክኖሎጂ አደን ተጀመረ። ፓብሎ ተከበበ። መንግሥት፣ ፖሊስ፣ አሜሪካ እና የራሱ ጠላቶች ካሊ ካርቴል እሱን ለማደን ተባበሩ። 1991 ዓመተ ምህረት ፓብሎ ኤስኮባር መንግሥትን አንበርክኮ ነበር። ከአቪያንካ አውሮፕላን ፍንዳታና ከፖሊስ ግድያ በኋላ የኮሎምቢያ መንግሥት ሰላም ለማግኘት ሲል ተደራደረ። እባክህ ጦርነቱን አቁም፣ የምትፈልገውን እንሰጥሃለን አለው። ፓብሎ የድል አድራጊነት ስሜት ተሰማው። 3 ቅድመ ሁኔታዎችን አስቀመጠ። ኤክስትራዲሽን ይሰረዝ፣ ወደ አሜሪካ ተላልፌ አልሰጥም የሚል አዋጅ በሕገ መንግሥቱ ላይ መጻፍ አለበት። እስር ቤቱን ራሴ እሠራዋለሁ። መንግሥት በሠራው እስር ቤት አልገባም። በተራራ ላይ የራሴን እስር ቤት እገነባለሁ። ጠባቂዎቹን ራሴ መርጣለሁ። ፖሊስ ወይም ወታደር ወደ እስር ቤቴ በ3 ኪሎ ሜትር ርቀት አይጠጋም። ፕሬዚዳንት ሴሳር ጋቪሪያ ሀገሪቱን ከደም መፋሰስ ለማዳን ሲሉ ተስማሙ። ሰኔ 1911 ፓብሎ ኤስኮባር እጅ ሰጠ። ወደ ገነባው እስር ቤት ገባ። ይህ ቦታ እስር ቤት ከተባለ ዓለም እስር ቤት አይቷል ማለት አይደለም። ከሜዴሊን ከተማ በላይ በጭጋግ በተሸፈነ ተራራ ላይ ፓብሎ የራሱን መንግሥት ገነባ። ግቢ ውስጥ የመዋኛ ገንዳ፣ ጃኩዚ፣ የዲስኮ ቤትና የእግር ኳስ ሜዳ ነበር። ክፍሎቹ በቅንጦት የተሞሉ የሳተላይት ቴሌቪዥንና የስልክ መስመር ያላቸው ነበሩ። የኮሎምቢያ ምርጥ ሼፎች ምግብ ያበስሉለታል። ቆንጆ ሴቶች በጭነት መኪና እየመቱ ይጎበኙታል። የዓለም ታዋቂ የኮሎምቢያ ብሔራዊ ቡድን ግብ ጠባቂ ሬኔ ሂጊታ እና ጓደኞቹ እየመቱ ከፓብሎ ጋር ኳስ ይጫወቱ ነበር። ፓብሎ በእስር ቤት ውስጥ ሆኖ በቴሌስኮፕ ከተማውን እያየ በስልክና በፋክስ የኮኬይን ንግዱን እንደገደለ ነበር። እኔ እስረኛ አይደለሁም፣ እንግዳ ነኝ ይል ነበር። ነገር ግን ፓብሎ አንድ ችግር ነበረበት፣ ስግብግብነት። በእስር ቤት ሆኖ ንግዱን መቆጣጠር እየከበደው መጣ። አንዳንድ የካርቴሉ አባላት ገንዘቤን እየሰረቁ ነው ብሎ ጠረጠረ። በተለይ 2 ታማኝ አጋሮቹ
ኪኮ ሞንካዳና ፌርናንዶ ጋሊያኖ ከእሱ ጀርባ እየነገዱ እንደሆነ ሰማ። ፓብሎ ሁለቱን ሰዎች ወደ ላ ካቴድራል ለስብሰባ ጠራቸው። እነሱም ንጉሡን ለማክበር መጡ። ነገር ግን ፓብሎ አልተቀበላቸውም። ጠባቂዎቹ አሰሯቸው። እዚያው በእስር ቤት ውስጥ ፓብሎና ነፍሰ ገዳዩ ፖፓይ ሁለቱን ሰዎች በጭካኔ ገደሏቸው። አስከሬናቸውን ቆራርጠው አቃጠሏቸው። ይህ ድርጊት የፓብሎን ውድቀት መጀመሪያ ነበር። ክህደት። የሞቱት ሰዎች ቤተሰቦችና ጓደኞች ፓብሎን ጠሉት። ከእንግዲህ እሱን መርዳት አቆሙ። የመንግሥት ቁጣ። ይህ ዜና ለፕሬዚደንት ጋቪሪያ ደረሰ። ሰውየው በእስር ቤት ሆኖ ሰው ይገድላል? ይህ ለሀገሪቱ ውርደት ነው አሉ። ፕሬዚዳንቱ ወሰኑ። ፓብሎን ወደ እውነተኛ ወታደራዊ እስር ቤት እናዛውረዋለን። የኮሎምቢያ ጦር ላ ካቴድራልን ሊከብብ ተንቀሳቀሰ። ልዩ ኃይል ስፔሻል ፎርስስ በሄሊኮፕተር መጣ። ነገር ግን ፓብሎ መረጃው ቀድሞ ደርሶት ነበር። ምሽት ላይ ጭጋጉ ተራራውን ሲሸፍነው ፓብሎ፣ ወንድሙ ሮቤርቶና 8 ጠባቂዎቹ የእስር ቤቱን የኋላ አጥር በግድባ ሰብረው ወጡ። በጨለማው ጫካ ውስጥ ጠፉ። ጠዋት ላይ ወታደሮቹ ሲገቡ ፓብሎ አልነበረም። ባዶ የጃኩዚና የሞቀ ቡና ብቻ አገኙ። ፕሬዚዳንት ጋቪሪያ ለዓለም መግለጫ ሰጡ። ፊታቸው በሐፍረት ቀልቶ ነበር። ፓብሎ ኤስኮባር አምልጧል። ይህ ዜና ለፓብሎ የመጨረሻውን ምዕራፍ ከፈተ። ከእንግዲህ ድርድር የለም። ከእንግዲህ እስር ቤት የለም። አሁን አደኑ መያዝ ወይም መግደል፣ ዴድ ኦር አላይፍ ነው። ፓብሎ እንደገና ጫካ ገባ። ነገር ግን በዚህ ጊዜ ሁሉም ጠላቶቹ አንድ ሆነው ሊበሉት ተዘጋጅተዋል። ሐምሌ 1992 ዓመተ ምህረት ፓብሎ ኤስኮባር ከእስር ቤት አምልጧል። ነገር ግን ዓለም ተቀይሮበታል። ሕዝቡ በቦምብ ፍንዳታ ሰለቸ። የሮቢን ሁድ ፍቅር ተሟጠጠ። ጓደኞቹ ሞንካዳና ጋሊያኖን ስለገደለ ካርቴሉ ተሰነጠቀ። ጠላቶቹ ሁሉም አንድ ሆኑ። አሜሪካ፣ ዲኢኤና ሲአይኤ፣ የኮሎምቢያ ፖሊስ ሰርች ብሎክ እና የካሊ ካርቴል ተባበሩ። ግን ከሁሉም በላይ አደገኛው ጠላት ከሕግ ውጭ የሆነ ቡድን ነበር፣ ሎስ ፔፔስ። ትርጉሙም በፓብሎ ኤስኮባር የተጎዱ ሰዎች። ሎስ ፔፔስ የተመሠረተው በፓብሎ ጠላቶች በተለይ በካስታኖ ወንድማማቾች ነው። የእነሱ ሕግ ቀላል ነበር፣ ፓብሎ እንዳደረገው ማድረግ። ፓብሎ ፖሊስ ገደለ፣ እነሱ የፓብሎን ጠበቆች ገደሉ። ፓብሎ ቦምብ አፈነዳ፣ እነሱ የፓብሎን ቤቶችና ንብረቶች አቃጠሉ። ፓብሎ ቤተሰብን አስፈራራ፣ እነሱ የፓብሎን እናትና ልጆች አስፈራሩ። በየቀኑ የሜዴሊን ጎዳናዎች በፓብሎ ሰዎች ሬሳ ይሞሉ ነበር። ሎስ ፔፔስ የፓብሎን ኔትወርክ እየገነጠሉ እሱን ብቻውን አስቀሩት። ፓብሎ ተሸሸገ። ገንዘብ አለው፣ ግን የሚረዳው ሰው አጣ። ከሁሉም በላይ የሚያስጨንቀው ነገር ቤተሰቡ ነበር። ሚስቱ ታታና 2 ልጆቹ ሁዋን ፓብሎና ማኑኤላ። ፓብሎ ቤተሰቡን ወደ ጀርመን ሊልካቸው ሞከረ። ነገር ግን የጀርመን መንግሥት በአሜሪካ ግፊት መልሶ አባረራቸው። ቤተሰቡ ቦጎታ በሚገኝ ሆቴል ውስጥ በፖሊስ ጥበቃ ስር ታገቱ። ፓብሎ ተስፋ ቆረጠ። ልጆቹን መስማት ፈለገ። ታኅሳስ 2 1993 ዓመተ ምህረት የፓብሎ 44ኛ ዓመት ልደት። ብቻውን ነበር። በሜድሊን መካከለኛ ሰፈር ሎስ ኦሊቮስ በአንዲት ተራ ቤት ውስጥ ከአንድ ጠባቂ ሊሞን ጋር ተደብቆ ነበር። ኬክ በላ፣ ዋይን ጠጣ። እናም ስልኩን አነሳ። ለልጁ ለሁዋን ፓብሎ ደወለ። ልጄ እንዴት ናችሁ? ጋዜጠኞች ምን እያሉ ነው? እያለ ማውራት ጀመረ። ይህ ስልክ የመጨረሻ ስህተቱ ነበር። የኮሎምቢያ ፖሊስ ሰርች ብሎክ በአሜሪካና በፈረንሳይ ቴክኖሎጂ እየታገዘ የራዲዮ ምልክቱን ሲግናል ትራያንጉሌሽን ተከታተለ። እዚህ ነው ሎስ ኦሊቮስ ሰፈር። ወታደሮቹ ወደ ቦታው ሮጡ። ወታደሮቹ ቤቱን ከበቡ። በሩን በግልምጫ ሰበሩ። ፓብሎ ድምፅ ሰማ። ሊሞን መጡብን አለ። ሽጉጡን ሲግ ሳወር ያዘ። ሁለቱም ወደ ሁለተኛው ፎቅ ወደ መስኮቱ ሮጡ። ወደ ጣሪያው ዘለሉ። ጠባቂው ሊሞን መጀመሪያ ዘለለ። ከታች ያሉት ወታደሮች ተኩስ አርበደበዱበት። ወደቀ። ፓብሎ በባዶ እግሩ በሰማያዊ ጂንስና በቲሸርት በጣሪያው ላይ ይሮጥ ነበር። አንድ ወታደር አየው።
ቪቫ ኮሎምቢያ ብሎ ተኮሰ። አንድ ጥይት የፓብሎን እግር መታው፣ ወደቀ። ሁለተኛ ጥይት ጀርባውን፣ ሦስተኛ ጥይት አንዳንዶች ራሱን አጠፋ ይላሉ፣ አንዳንዶች ፖሊስ ተኩሰበት ይላሉ። ፖሊስ ስናይፐር ከጆሮው ገብቶ አእምሮውን በጠሰው። ፓብሎ ኤስኮባር ኤል ፓትሮን፣ የኮኬን ንጉሥ፣ በሜዴሊን ቤት ጣሪያ ላይ በደም ተጨማልቆ ሕይወቱ አለፈ። ፖሊሶቹ ተሰበሰቡ። የፓብሎን ሬሳ አነሱ። ጺሙን ጎተቱ። ከሬሳው ጋር እየሳቁ ፎቶ ተነሱ። ለአሜሪካ ኤምባሲና ለፕሬዚዳንቱ ተፈጽሟል ብለው ደወሉ። የፓብሎ ሞት የሜዴሊን ካርቴልን አበቃለት። ነገር ግን የኮኬን ንግድ አላበቃም። የካሊ ካርቴል ቦታውን ተረከበ። ዛሬም ኮሎምቢያ ከዚህ ችግር ጋር ትታገላለች። በቀብሩ ቀን 25,000 የሜዴሊን ድሆች ወጡ። የሬሳ ሳጥኑን ለመንካት ተጋፉ። አባታችን ሞተ፣ ማን ቤት ይሰጠናል ብለው አለቀሱ። ለእነርሱ እሱ ቅዱስ ነበር፣ ለሌሎች ደግሞ እሱ አውሬ ነበር። ፓብሎ ኤስኮባር የገነትና የሲኦል ሰው። አንድ ድሃ ልጅ ዓለምን በገንዘብ ገዝቶ በመጨረሻ በባዶ እግሩ ጣሪያ ላይ የሞተበት ታሪክ። ይህ ታሪክ የሚያስተምረን አንድ ነገር አለ። በደም የመታ ገንዘብ በደም ይመልሳል።